ለዚች ትንጥዬ ኪስ ማለት ነው 125 ብር ነው ያወጣሁት። ወላሂ ዓለም ወዴት እየሄደች ነው? ግን ጉድ ላሳያችሁ የእውነት እዚህ ጋር እንትን ሀሊብ ነው ሀሊብ ሳኡዲ ማለት ነው። ያው 7 ብር በሉት 70 ሪያል ይላል እዚህ ላይ ጽሁፉ ማለት ነው። ከዛ እቺ ደግሞ ጥርሴ እንትን ነበረና ብሬስ ነበረና ያው ብሬስ አሳስራችሁ ታውቁታላችሁ። ብሩሽ አርጋችሁ ስታበቁ ውስጡ መጠዳት አለበትና ያ ይሄ ያስፈልገኝ ነበርና እቺ 20 ብር ወላሂ አንዲት አባ ነው የምፈልገው እየተከራከርኩኝ ማለት ነው። ግን አንዲት አባ መሸጥ አይቻልም ማለት እንደዚህ ከዳብል ነው የሚሸጠው ምናምን አለ። ከዛ ሀባይቢቺ 20 ብር እንደው ግርም ብሎኝ አንዷን ከፍቻ ያዋት እስከ እንትን እስከምን ድረስ አቸኮለኝ ማለት ነው። በጣም አጣደፈኝ። እቺ 20 ብር ማለት ነው። በጣም የሚያሳዝነው እና ከዛም ሀባይቢ ኦኬ እንዶሚ ነው። እንዶሚ 5 ፍሬ ነው። ይሄ ይመስለኛል 6 ብር ነው። 5 ብር 6 ብር ነው። እና ከዛ እዚህ ተመልከቱ። ይሄ ማለት ነው። ይሄ ደግሞ እንትን ነው አጅናት ነው። አጅናት ይሄ በጣም ውድ ነው። ከሁሉም በላይ ይሄ በጣም ውድ ነው። ገምቱ ስንት እንደገዛሁት ይሄን ብቻው ማለት ነው። ብቻው እንትንም ገዝቻለሁ በርግጥ ይሄ ቡርሻት ማለት ነው። ይሄ ቡርሻት አብሮት ዳብል 2 ነው የሚመጣው ማለት ነው። ፋርማሲ ነው የገዛሁት። ይሄ 40 ብር ነው። ሀዋይ ብትኸይሉ በጣም ውድ ነው በጣም ማለት ነው። ግን በጣም አስሊው ነው። ይሄ አንዱ እንዲህ ያለ ሆኖ ተመሳሳይ ሆኖ ግን እቺ የምትመለከቱት አለ አይደለ? ቅጠሊዋ ቀይ የሆነ ምናምን አለ ኮፒው ማለት ነው። ያ ዝም ብሎ ነው። ይሄ ግን ማለት ነው አመት ያስጠቅማችኋል። ከአመትም በላይ ማለት ነው። እንዳጠቃቀማችሁ ነው። በጣም ጥርሳችሁን የሚያጸዳው በጣም ቆንጆ ነው። ግን በጣም ኦቨር ነው። ዋጋው ውድ ነው እና በጣም ነው የሚያጸዳው። በነገራችን ላይ ጥርሳችሁን ነጭ ነው የሚያደርገው። ያው ልክ ጥርስ ቤት ሄዳችሁ እንዳሳጠባችሁት በሉት እና ዋጋውን በጣም ኦቨር ነው። 40 ብር እቺ አንዲቷ ማለት ነው። አልፈታዋትም። ያው በቀደም እንደውም አሪፍ ነው ምናምን እያልኩ ነው ቪዲዮ እንትን ቤሰርች ነበርና እቺ 40 ብር በጣም ይበላኝ ይሄ ነው ማለት ነው። እና እዚህ ደግሞ ማለት ነው እዚህ ደግሞ ሁለት እንትን ነው ፍሩሻት ያው እንትን ነው ይሄ ሶፍት ነው የሚባለው እንደሚባለው ብሩሹ ማለት ይሄ እንትሩ ሳይሆን ምንድነው የሚባለው? ያው ለስለስ ያለው ነው። ካርዳዳው አይደለም ብሩሹ ማለት ነው። ለጥርስ የሚመከረው ይሄ ነው ማለት ያው ጥርስ እንትን አይፈልግምና እና ይሄ 16 ብር ማለት ነው። ሀባይቢ ሁለቱ ዳብል ነው እንደዚህ የሚመጣው 16 ብር ነው ማለት ነው። ይሄ ይሻላል የዚህና የዚህ በጣም ያስደነገጠኝ በተለይ የዚህ በጣም ያስደነገጠኝ ማለት ነው። እናም ሀባይቢ ከዛ የታክሲ 20 ብር ከፈልኩኝ እና ያው እነዚህን የገዛሁት እነዚህን ገዝቼ ወላሂ ማለት ነው እነዚህን ገዝቼ 200 ሪያሉ ብሏል ማለት ነው። ኧረ ወይኔ ምን እንደሰራል እና የተመለሰልኝ መልስ ሀባይቢ ከ200 ሪያል ላይ እነዚህን ገዝቼ ከ200 ሪያል ላይ እነዚህ ናቸው የተመለሱልኝ ማለት ነው። ያ 50 ብር ይሄ ደግሞ 20 ብር ነው። 20 ብር 100 ይሄ 50 እንደተቋረጠ አላውቅም። ተቋርጦ ነበረ ስልኬ ፉል ይላል ሞልቶ ነው መሰለኝ። እና ሀባይቢ ይሄ ይሄ 50 ብር ነው። ይሄ ደግሞ 20 ብር ነው ማለት ነው። 70 ይሄ 60 75 ብር ከ200 ሪያል ላይ ማለት ነው። 200 ሪያል በኢትዮጵያ በሐውለው ስንት መሰላችሁ? ካሁን ላይ ያው በኢትዮጵያ 10 ሺህ በሉት ማለት ነውና እንደምትመለከቷችን በኢትዮጵያ 10 ሺህ ነው የገዛው ማለት ነው። ሀገራችን ኑሮ ውድ ነው የምትሉ ሰዎች ማለት ነው ወላሂ ስነ ስርዓት ያዙ። የእውነት እንደዚህ በጣም ኦቨር ነው በጣም ኦቨር ማለት ነውና ይሄን ይመስላል። በጣም ከባድ ነው። በነገራችን ላይ እዚህ ሀገር ድሮ እንደመጣው ሰዓት እንዲህ አልነበረም። ሁሉ ነገር ርካሽ ነበረ። አሁን ግን በጣም ሁሉ ነገር ውድ ሆኗል። አሁን ወደ 200 ሪያል ፈጅሽ ማለት ያው እንግዲህ ምን ቀራት እንግዲህ እና በጣም የሚያሳዝን ነው ሁኔታው። እና ሀባይቢ ሰብስክራይብ ያደረጋችሁ ዩቲዩብን ጠፍቻለሁ። ዋው ብዙም አይደለሁም ዩቲዩብ እየሄደልኝ አይደለም። ስራም በጣም ቢዚ እየሆንኩ ስለነበረ የለሁም ማለት ነው። ሰብስክራይብ አድርጉልኝ። ያው እመጣለሁ አልጠፋም ማለት ነው። ባይ ባይ። በሁለተኛ ቪዲዮ ውስጥ የምንገናኝ